ይመስገን ተጠፋፋን ትንሽ በቪዲዮ ከመጣን ቆየን ነው። ይሄን ቻናል ሰብስክራይብ ላይክ ማድረግ እንዳይረሳ። ተስፋን ማበረታታት ነው። ተስፋችን ሰብስክራይብ ማድረግ ዛሬ እኔ እስከዛሬ ዘግቤ ይባላል ብዙ ልጆች የዘገቡት ያንን ጉዳይ በበረሃ በሳውዲ በረሃ የታገተችዋለች ማለት ነው። እና ዛሬ እውነት ከሆነ ደስ የሚል መጨረሻውን ሳምንት ደስ የሚል ዜና ሰምተናል ማለት ነው። ደስ የሚል ዜና ነው ዛሬ የሰማነው እውነት ከሆነ ማለት ነው። እንግዲህ ሳውዲ ላይ ያገቷት ያጎቷ ልጅ ነው ያሳቀፉት። ቅርበኛ እሱን ላያውቁት ከባድ ለማውራትም የሚከብድ ነው እና እንግዲህ እሷ ከሳውዲ ያው ዘበሰብ የማውቀው ሰው አለና ብላ እንግዲህ ደፍራ የሄደችው ስትሄድ ግን ገጠማት ሌላ ነው። እንግዲህ እንደምታዩት ለካስ የሶሻል ሚዲያ ተጠቃሚ መሆን ስላወቁ እነሱ አስበውበት እሷ ምንም አላሰበችም። ሰውን አንዳንዴ እኮ ማመን ከባድ ነው። ማንሽ ያጎት ልጅ ካልታመነ አብሮ የጠጣ አብሮ ያጌጠ ጓደኛ ካልታመነ ማን ታመነ? ብቻ ከባድ ነው ሁሉም ነገር ማለት ነው። ለካስ ድንበር ላይ እንግዲህ ዛሬ አሪባል እንደሰማሁት ማለት ነው ድንበር ላይ የሚያጓጉዙ አሉ እና ከሚያጓጉዙ ውስጥ እንግዲህ ሽፍታ ነው አለ። እንግዲህ ሽፍታ እያለ መጣ ከሚያጓጉዙት ሀና ሄደችበት እና ሌላኛው እንግዲህ መረጃ ደርሶት ከዛኛው ነው ሀናን የቀማት ማለት ነው። ሀናን ብቻ ሳይሆን ሌሎች ቀምቶ ይሄኛው ደግሞ ከሩቅ ሆኖ ይከታተላል እንዳለው መረጃ አለኝ አለች በህይወት ነው የሚለው። እንግዲህ አሁን ይሄኛው ያው እንግዲህ ሌላኛው ሽፍታው ጋር እንዳለች እና እንግዲህ አሁን ዞሮ ዙሪያ ጥምጥም የሚሉት ገንዘብ ነው። እንግዲህ ይሄን መረጃ አለኝ ቪዲዮ አለኝ ሁሉ ነገር አወጣለሁ። እንግዲህ ብር ነው ማለት ነው። አያችሁ አይደለ? ብር ብለው ሰውን እንደ ቅርጫ የተከፋፈሉ ሰው ህይወት ላይ የተጫወቱ በጫካ ደግሞ በቃ ሀገራቸው ሆኗል እኮ እጅ ይዘን የሚባለው እዚህ ቦታ እያለ ግን ገና አልተረጋገጠም። እና አቢባ ከፈርጠም አድርገው ይዘውታል። በአቢባና አሁን በተሰበሰቡት ነገር ግን ያንን ጉዳይ መቋጫ ያበቃል ብዬ አስባለሁ። እውነቱ ይወጣል ብዬ አስባለሁ። እንደኔ ዛሬ ተከታተልኩት ያዳመጥኩት ግን ይሄን ይቻላል ያንን ጉዳይ ውስጤ ስለሳበኝ እንደሌላ ጊዜ ፈገግታ የለኝም። ይሄን ቻናል ሰብስክራይብ እንከታተል እና እንግዲህ አሁን የሚለው መረጃ አለኝ። ሌላኛው እንግዲህ ያለ አሁን መሀል ላይ ድርድር ሊያመጡ ነው። እንግዲህ እና አቢባ ጋር ያሉት የተሰበሰቡት በህይወት ካለች ቪዲዮ ያሳዩ በህይወት ካለች ማለት ነው አሳዩ የሚከፈለው ከፍላል ተከፍለው ልጅቷ ወደ ቤተሰቧ ትቀላቀል እያሉ ነው። እስካሁን ግን በቪዲዮ መረጃ አሁን ያመጣ የለም። ግን በዚህ ጉዳይ ላይ እየተከራከሩ ነው ያሉት እና ወደ መፍትሄ ሳይደረስ አይቀርም። መጨረሻ አንዶች ልጅ እሷን ብቻ ሳትሆን እሷን ምስሎች እሷን እንዲሰቃዩ እውነት እሷን ደግሞ ምክንያት አድርጎ መፍትሄ ይመጣና ሁለተኛ ጊዜ የተባለ ባህርን ጫካን ማሰብ የለብንም። እሷ እኮ መንገዱ ሳይከብዳት የገዛ ወዳጆቿ የገዛ ዘመዶቿ የገዛ ጓደኛ ለዚህ ደረጃ በቋት። እንግዲህ ለዚህ ደረጃ ማለት ነው። አሁንም ፍትህ ለሀንዬ እንላለን። ለዚች ልጅ እናት ሁሉ እሷን ለመሰሉት እና እንደሚመስለኝ እንግዲህ ገንዘብ ነው የሚፈልጉት። ከዛ ግን በቃ ሄጄ አወጣለሁ እያለ ነው አንዱ። ይሄኛው የሚያውቀው ያገተውን የሚያውቅ የተወሰደ ሀንዬ ከእሱን የተወሰደችው ማለት ነው። እና ምልክት ተናገር ሲባል ስልኳን ሲቀማት እሷ ብቻ ሳይሆን ሌሎች
ሲጠማቸው እንደውም ምልክቱ ውሃ ይዛ ነበር በእጇ ውሃውን ወረወረች። ተናዳ ማለት ነው። በቃ የገጠማት ነገር እንግዲህ ሌላ ቆረጣቸው። መቆረጥ ማለት የዛኛው አሁን የኛው በሰላም የሚያደርስ ነበር ማለት ነው መሰለኝ። ከዛኛው መረጃ ስላለው ቆርጦስ እነሱ ወሰደባቸው ማለት ነው። እንግዲህ ተከፋፍለን አያችሁ ሰው የሚያመጡት አሁን በእኔ አሁን ደላላ ላይ በእኔ በኩል አንድ ሰው አመጣለሁ። አሁን ሀናን የገጠመኝ ያን ደላላ በዛ ሰው ሆነ ሌላኛው ከዛ ሰው ሀናንስ የወሰዳት ማለት ነው። ግን ያጎቷ ልጅ ይባል ለዚህ ያበቃ ለሰው ከማካል ነበር የእውነት እኛ በተለይ እንግዲህ ያጎት ልጅ ካልታመነ ጓደኛ ሲሽተው ያጎት ልጅ ካልታመነ ያጎት ልጅ ለገንዘብ ብሎ እህቱን የሚሸጥ ከሆነ ማንን ነው የሚታመንበት? እጅግ በጣም ያዘንኩት ያንን ጉዳይ 15 ቀን ሞላናል። እኔ እንኳን ብዙ አልከታተልም አያለው ውስጥ ቢያዝንም እንዲህ ቁጭ ብዬ ግን ዛሬ ገና በቃ አዲስ ነው ይሄ እንግዲህ አዲስ ነገር ነው። ዛሬ ነገር ኤክስ ጋር የሰማሁት እና እንግዲህ ልጁ አወጣለሁ እያለ ነው እንግዲህ ገንዘብ ነው እና ደግሞ መረጃ መኖሩን እናረጋግጥ እያሉ ነው። ፈጣሪ እውነት አለ የምትል ድምጿን የምንሰማው ከቤተሰቦቿ የምትቀላቀል የሁላችንም ጸሎት ምኞት ነው እና እኔ ስብስባቸው በጣም ነው የሚያደነኩት። ሳራ በእውነት በቃ ፍርድ ቤት እኮ ትክክለኛ በቃ ለህዝባቸው ቆመዋል። የእውነት መንግስት የሚሰራውን ስራ እነሱ ስራዬ ብለው ቁርቁር አድርገው እያወጡ ነው። ስለ ሁሉም እናመሰግናለን። በርቱልን። እነዚህም ደግሞ የሚታገሉትን ሰዎች ትቃወሙ ስምታልፉ ደግሞ የምትመቀኙ በተለይ መቀኛም አለ አገኘች በላች ጠጣች የሚል ይህም ባትቃወሙ እላለሁ። ነብሬክስን ሀቢባ በቃ ፍርድ ቤት ናት ደንብ በቃ ጥሩ ጠብቃል። እነ ተስፍሽ ከኢትዮጵያ ሆነው በቃ ሁሉም ወዘተ ሁሉም በጣም ጎበዝ ናቸው። የዚች ልጅ እውነት እየደረሱበት ነው። እንደ ፈጣሪ ፍቃድ እውነቱ ወጥቶ ብሩም ተጠየቀት። ልጅቷን እውነት በቪዲዮ ድምጿን አሰምተው የፈለገው ብሎ እንግዲህ ተዋጥቶ ለሀገሯ መድኃኒዓለም እውነት ያድርገው። እስካሁን ገና ፍንጭ በጌታ ስም ግን በቃ ጥሩ የፖሊስ ምርመራ ግን በሚዲያ ላይ እንደዚህ መረጃ አሁን የምንለው እየመጡ አውቀዋለሁ ከሱ ሲወስዳት ምልክት የተሰጠው እንደሚያውቅ ያን እኮ ቁጭ ብሎ ይሰማል። ትንሽ የከበደኝ ነገር ሲሰማ እዚች ልጅ ላይ ከዚህ መረጃ ሰምቶ አንድ ነገር አድርገት አንተ ትናንት አይታት በአካል አይታት ሲወስዳት ዛሬ ምን አድርጎ ያሳድራል ብለህ ታውቃለህ? እንደዚህ አይነት ነገር አውቃለሁ። አሁን ልጅ እንደብር ተሆነች በውስጥ ሊጨርስ ስላለሁ አሁን ይሄ ያሽፍታ እንዲያሸሽና የሆነ ነገር እርምጃ እንዲወስድ መንገድ መክፈት እዚህ ጋር ምልክቶችን መስጠትና እንትን እሱን ቁጭ ብሎ እንደ ህዝብ ይከታተላል። አንተም ጫካ ኢንተርኔት እንደኖረ እሱም ኢንተርኔት አለ ሰማ የታባሽ ብሎ ደግሞ ሄዶ ሌላ አስቀይቆ እንደዚህ ነገር በውስጥ ብትጨርሱ ትላለህ ወይ? አይታችሁ መካከራችሁ ጥሩ ነው። በቃ የሆነ እውነታውን ይዛችሁ በውስጥ ጨርሳችሁ ከእጅ ብታደርጉ ደስ ይለናል። እግዚአብሔር አምላክ እውነት የዚች ህይወት ኑራ ቤተሰቦቿ በሁኔታ የምናይበት ጊዜ እናፍቃለን። መልካም ወደ ዓመት እንግዲህ ኢትዮጵያ እንዳላችሁ ተጽዕኗችሁ እኔ ያጽኩ ግን እንኳን አደረሰን እያለን ነው ለቤተክርስቲያኖች ዓመት በዓል ማለት ነው። ለዘንባባው ስቅለት ዛሬ ስቅለት ዓርብ ነው እና ስቅለት እንግዲህ የተቃረበን ነው። እንኳን
የጾመ ፕሮግራሙ እንኳን አደረሳችሁ ለጾማችሁ እላለሁ። ተስፋ ቻናል ሰብስክራይብ እናበረታታ እና ሴቶችዬ በባህር መሰደድ ይቅር እንላለን። ቻው፣ ሰላም ሁኑ።